እኔ ናችሁ ተማሪዎች ዌልካም ባክ ቱ ዲስ ቻናል። ጥናት ጥሩ እየሄደላችሁ ነው? አንዳንድ ጊዜ ሌሎች ከኛ የተሻለ እንዳጠኑ ትልቅ ቦታ እንደደረሱ ብዙ እንደሄዱ እኛ ወደ ኋላ እንደቀረ አሁን ላይ ላለንበት ቦታ ኮምፒተንት እንዳልሆን በበቂ ሁኔታ እንዳልተዘጋጀን ጥሩ ውጤትም እየጠበቀን እንዳልሆነ ራሳችን ብሌ የምናደርግበት ስቴት ላይ ራሳችን እናገኛለን። እነዚህ ሳይኮሎጂካል ፌኖሜንና አንዳንድ ባያዞች የተማሪዎችን ውጤት ከዝግጅት እስከ ኤግዛም ሩም ከዛም በኋላ ደግሞ ሪዛልት ላይ የሚያመጡትን ኔጌቲቭ ኢምፓክቶችን ተማሪዎች እንዲረዱና ከዛ በኋላ ቤዝድ ኦን ዛት እንዲዘጋጁ ደግሞ ነፃ ሆነው እንዲዘጋጁበት ለማድረግ የተለያዩ ሳይኮሎጂካል ፌኖሜኖችን አምጥቻለሁ። ይህን ሳመጣ ዝም ብዬ ከሳይኮሎጂ መጽሐፍ ወር ከሆነ ዩቱብ አይቼ አይደለም። ቱ ቢ ኦነስት እዚህ ሜዲ ስኩል ላይ በጣም ብዙ የምናነበው ነገር በጣም ብዙ ስለሆነ አብዛኛው ተማሪ ዴይሊ ኤክስፒሪየንስ የሚያደርገው እኔ ራሴ ኤክስፒሪየንስ የማደርገውን ነገር ከራሴ ኤክስፒሪየንስ ተነስቼ የምነግራችሁ ይሆናል። እናንተም እንደዚህ አይነት ችግር ውስጥ ነኝ ለካ ብላችሁ ራሳችሁን ባክ ማየት የምችሉበት አይነት ነገር ከዚህ በኋላ ደግሞ እንዴት ላስተካክል፣ እንዴት ራሴን ከዚህ ህይወት ላውጣ ብላችሁ ለመሻሻል ጥረት የምታደርጉበት ይሆናል። እነዚህን ጀስት ለማንሳት ያክል ስለ ኢምፖስተር ሲንድሮም፣ ስለ ሃይንድሳይት ባያዝ፣ ስለ ኦፕቲሚዝም ባያዝ፣ ስለ ሰልፍ ሰርቪንግ ባያዝ ስለነዚህ ነገሮች የተወሰነ አነሳና እርግጠኝነት ዝግጅታችሁን በጥሩ ሁኔታ በማይንዳችሁ ይዛችሁ ወደ ኤግዛም ሩም ገብታችሁ ጥሩ ውጤት ማምጣት የምትችሉበት ኮንዲሽን ውስጥ ራሳችሁ ማግኘት ትችላላችሁ። ሌትስ ሙቭ ኦን ኤንድ ፕሊዝ ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ፣ ለጓደኞቻችሁ ሼር አድርጉ። የመጀመሪያው ነገር ኢምፖስተር ሲንድሮም። ብዙ ተማሪዎች ስለዚህ ነገር ቢያውቁም በዚህ አፌክት ይደረጋሉ። ኢምፖስተር ሲንድሮም በብዙ ነገር ሊገለጽ ይችላል፣ ግን እንዴት ተማሪዎች አፌክት እንደሚደረጉ ነው የምናወራው። ኢምፖስተር ሲንድሮም የሚባለው ጀስት አምናት ኮምፒተንት፣ አይ ዶንት ቢሎንግ ቱ ሂር፣ ለዚህ ፖዚሽን ብቁ አይደለሁም፣ እኔ ገና ይቀረኛል፣ ሌላው እኔን አምልጦ ይህን የሚያክል ሄደዋል፣ እኔ ወደኋላ ቀርቻለሁ፣ ሳምበዲ ከኔ በላይ አጥንቷል፣ እነሱ በጣም ያውቃሉ፣ ከኔ በላይ በደንብ ይሰራሉ፣ እኔ ግን ወደኋላ ቀርቻለሁ፣ አይገባኝም፣ እኩል አይደለሁም ሚል አይነት ነገር። ብዙ ተማሪ በዚህ ሲንድሮም በጣም ይጠቃል። በተለይ ራሱን ኮምፔር የሚያደርግ ከሆነ የራሱን ጎል በትክክል ማያውቅ ከሆነ ከሌሎች ጋር እኩል ለመሮጥ የሚፈልግ ከሆነ በሌሎች ፔስ መሄድ የሚፈልግ ከሆነ በኢምፖስተር ሲንድሮም በጣም ነው ሰው የሚጠቃው ወይም ተማሪ የሚጠቃው። አሁን ላይ በዚህ ሰዓት ራሳችሁን ከሌሎች ጋር እያነጻጸራችሁ ሳምበዲ በጣም ብዙ ቻፕተር ስላጠና በብዙ ሁኔታ ስለተዘጋጀ ብዙ ሺዎች የሚቆጠር ጥያቄ ስለሰራ እኔ አልሰራውም፣ እኔ በትክክል አልተዘጋጀውም፣ የኔ ልክ አይደለም፣ ወደኋላ ቀርቻለሁ፣ የሚጠበቅብኝን አልሰራውም፣ አይ ዶንት ቢሎንግ ሂር፣ አም ናት ኮምፒተንት እያላችሁ ራሳችሁን የምትወቅሱ ብሌ የምታደርጉ ተማሪዎች አሁኑ ማቆም አለባችሁ። ጥናት ላይ ብቻ ፎከስ ለማድረግ ብትሞክሩ አሪፍ ነው ብዬ እመክራችኋለሁ። ሌላው ደግሞ በዚህ ሰዓት በተለይ 10ኛ ክፍል የተዘጋጃችሁ ከሆነ ወር ደግሞ ሌላ ኤግዛም የምትዘጋጁ ተማሪዎች ላይ የሚታየው ሌላው ደግሞ ሰልፍ ሰርቪንግ ባያዝ የሚባለው ኮንሰፕት ምንድነው? ተማሪዎች ብዙ ጊዜ አስተማሪ ሲሰጠኝ እኮ በእናት እንላለን ጥሩ ካላመጣን ማለት ነው። ዜን ደግሞ A+ ኦር A ስናመጣ 97 ስናመጣ ዋው እንትን እኮ አይዲድት 97 ሰራው 95 ሰራው ምናምን ጥሩን ለራሳችን በራሳችን ሃርድ ወርክ በራሳችን ጥረት በራሳችን የሆነ ኢንቴሊጀንስ እንዳመጣ እንላለን። ሌላውን በሙሉ ሌላ ሰው ላይ ኤክስተርናል ፋክተር ላይ እሱን እንትን ማድረግ ማለት ነው። እና ዳስ ሰልፍ ሰርቪንግ ባያዝ ይባላል። እንደዚህ አይነት ላይ ካላችሁ አሁንም ልክ አይደለም። ቢካዝ ገና ኢንትራንስ ውጤታችሁን ሲታዩ ምን ትላላችሁ መሰል? እንደውም ቀጣይ ከማወራው ጋር ይገናኛል። ሃይንድሳይት ባያዝ የሚባል ነገር አለ። እሱ ጋር እመጣለሁ። ግን ለምሳሌ ማትስ 95 አምታችሁ ፊዚክስ 60 ብታመጡ ያኔ በጥሩ ሁኔታ እያስተማረኝ አልነበረም፣ በትክክል አያስተምረኝም፣ ይሄ ኮንሰፕት እሱ ሲያስተምር አይገባኝም ነበር፣ በትክክል ቢያስተምረኝ ይሄን እንዲህ አላመጣም ነበር ብላችሁ ከእናንተ እፈርትና ጥረት ይልቅ ሰውየው ያስተማረውን ሰውየው ኦር ደግሞ የሆነ ነገር ላይ እነሱን ተጠያቂ ማድረግ፣ ራሳችሁ ሪስፖንሲቢሊቲ መውሰድ አለመቻል፣ እንደዚህ አይነት ነገሮች ሰልፍ ሰርቪንግ ባያዝ ይባላሉ። ከዚህ ሰዓት ጀምራችሁ ስኬታችሁን ለራሳችሁ መጥፎ የሆነው ነገር ለሌላ መስጠት ብታቆሙ እንደ ደግሞ በትክክል ደግሞ ኃላፊነት መውሰድ አለባችሁ። ፎር ኤቭሪ ሰክሰስ ኤንድ ፎር ኤቭሪ ፌይለር በህይወታችሁ ለሚያጋጥም ነገር አብዛኛውን ፐርሰንት እናንተ ራሳችሁ ናችሁ ተጠያቂ መሆን ያለባችሁ። አይ ኖው the infrastructure, the system, the way how you got the lectures, your school, your teachers, your friends, your every ነገር እና የምታነቧቸው ሪፈረንሶች ከፍተኛ የሆነ ነገር ያመጡባቸዋል። በተለይ በዚህ በኤግዛም ዝግጅት ላይ የሚመጣው ነገር እንደ አንድ ማቹር እንዳደረገ ሰው በትክክል ደግሞ በትምህርት ህይወቱም በሰል እንዳለ ሰው ለመቀበል ሰልፍ ሰርቪንግ ባያዛችሁን ትንሽ ማስተካከል አለባችሁ። ሌላው ደግሞ በጣም ደስ የሚለው ነገር ሃይንድሳይት ባያዝ የሚባለው ነገር ነው። ይህ ሃይንድሳይት ባያዝ የሚባለው ነገር ኤቭሪ ዋን ኦፍ ዩ በእርግጠኝነት ይህን ሁላችሁም ኤክስፒሪየንስ ታደርጋላችሁ። ለምሳሌ ማቺንግ ኦር ምርጫ ላይ which of the following is ብሎ የሆነ ጥያቄ ወጣ። ኤ እስከ ዲ ምርጫ አለው። ኤ እና ቢ መልስ እንዳልሆነ ታውቃላችሁ፣ ግን ከሲና ከዲ አንዳችሁ መልስ እንደሚሆን ታውቃላችሁ። ዜን ሲ ልበል ዲ ልበል ትላላችሁ።
ዜን ፋይናሊ ዲ አላችሁ። መልሱ ግን በሲ ነው የታረመው፣ እናንተ ኤክስ ሆነባችሁ ማለት ነው። ዜን ፋይናሊ ውጤቱ ስመጣ አውቅ ነበር በናት ማይንዴ ሲ በል ስለኝ ነው ዲ ያልኩት ምናምን ብላችሁ ራሳችሁን ትጥላላችሁ። አሁን እዚህ ጋር እንዲህ ነው መሰል the whole concept of hindsight ምንድነው? I knew it the all ማለት ነው። ማለትም አውቅ ነበር፣ ይሄን በሙሉ ፕሪዲክት አደርጋላችሁ። የዚህ ትልቁ ችግር ተማሪ እንዴት ኪል እንደሚያደርግ ልንገራችሁ። ይሄ ተማሪ ከመቶ ጥያቄ 30ውን እንደዚህ ሲ ሊሆን ይችላል ዲ ሊሆን ይችላል እያለ 30 ያክል ጥያቄ በዚህ ሲስቴም ብቻ ኤክስ ገባበት እንበል እና አልከበደውም። ሂኖስኮ ከየት እንደወጣ ጥያቄው ምን እንደተጠየቀ ያውቃል። ኦን ነገር ግን በሁለቱ ምርጫዎች መካከል ያለውን ዲፈረንስ በደንብ ለይቶ ስለማያውቅ ብቻ ኤክስ ገባበት። ሶ ማይንዱ ምን ይላል? ከሆነ ጊዜ በኋላ ታውቃለህ እኮ ይሄን አጥንታል፣ ከበር አድርገሃል፣ አልከበደም፣ ሳይከብድህ ግን ውጤት አልሰራም ይላል። ሶ ኮንፈርት ይሰማዋል ማይንዳችን በትክክል ቱዛት ማች ቱዛት ዲቴይል ገብቶ አውቆ ቀጣይ ያጠናውን ነገር ወደ አውትካም መቀየር እንዳይችል ይደረጋል። ቢኮዝ ኮንፈርት ይሰማዋል። በቃ ስቴብል ሆኖ ይቀራል። ከዛ ይልቅ ምንም ሳና ከብዶን ኤክስ ቢገባብን ዳስ ኖርማል ማጥናት አለብኝ አላውቅ ምናምን ጭራሽ ያልሰማሁት ነገር ወጥቷል ትላላችሁ። የሰማችሁት የምታውቁት ነገር በሁለት ምርጫዎች መካከል ግን ዲፈረንሱን ብቻ ሳታውቁ ቀርታችሁ ኤክስ ቢገባባችሁ ማይንዳችሁ ሪሊፍ ያገኛል። አውቅ ነበር ምናምን ሶ እየሄደ ብዙ ጥያቄ በዚህ ወይ ኤክስ እንዲገባባችሁ ይደረግና ፋይናሊ ምን ትላላችሁ? አውቅ ነበርኩ አይ ኖው ኢት እንደዚህ ሊሆን እንደሚችል አውቅ ነበር ትላላችሁ። በሆል ነገር ተማሪዎች እንዴት ነው አፌክት የሚያደርገው? ሚስ አንደርስታንዲንግ ኦፍ ዜር አክቹዋል ፐርፎርማንሳቸው ምን ያክል እንደሆነ እንዳይረዱ ያደርጋል። ኳስ ጨዋታ ላይ በተለይ ኳስ የምትደግፉ ልጆች ታውቃላችሁ፣ ፖዚሽን ማተር የሚያደርገው ለደጋፊ ነው። ጥሩ ጨዋታ ምናምን አሳይተውናል ብለው ደጋፊ ሜቢ ሳቲስፋክሽን ሊያገኝ ይችላል። ደጋፊውም አሁን ላይ ጎል ይፈልጋል። ኤቭሪቲንግ እግር ኳስ ላይ ማተር የሚያደርገው እየተጠቃ ፖዚሽን 5-95 ሆኖም ጎል አስገብተ ካሸነፍክ ነው ውጤት 3 ነጥብ ይዘህ የምትወጣው። ኤዱኬሽን ላይም በተለይ ከአንድ ፌዝ ወደ ሌላ ፌዝ ይሄ ትራንዚሽን ላይ ማተር የሚያደርገው ልክ እዛ ጎል እንደማስቆጠር 1 ነጥብም ትሁን 0 ሳምቲንግም ትሁን 2 ነጥብ ማግኘት አለባችሁ። ኤክስ መግባት የለባችሁም እያልኩ ነው። በዛ ልክ ደግሞ ሁሉም ጥያቄ ኤክስ የገባባችሁ አውቅ ነበር እያላችሁም ትወድቃላችሁ። ሶ እንደዚህ አይነት አክቹዋሊ የሆነ ፐርፎርማንሳችሁ ወደ አውትካም ማይቀየር እንደሆነ በትክክል ሪያላይዝ እንዳታደርጉ ያደርጋል ይሄ ባያዝ ማለት ነው። ሶ ሃይንድሳይት ባያዝ ያለባችሁ ተማሪዎች መስተካከል አለባችሁ። ኤክስ ከገባባችሁ ከራሳችሁ ጋር ፋይት ማድረግ አለባችሁ። በትክክል ክላሪቲ ያስፈልገኛል። አክቲቪቲ በትክክል መልሱ ይሄ እንደነበር ማወቅ ነበረብኝ ብላችሁ በትክክል ለራሳችሁ የሆነ ውሳኔ ማስቀመጥ አለባችሁ። ስትዘጋጁ በዛው መዘጋጀት አለባችሁ። ሌላው ደግሞ ብዙ ተማሪዎች ጋር የሚታየው ሌላው ደግሞ ምንድነው? ኦፕቲሚዝም ባያዝ የሚባለው በተለይ ብዙ ጊዜ ይሄ ደንታ የሌላቸው ልጆች አሉ። በቃ ሌስ ላይክሊ የሆነ ባድ ነገር ነገ ይደርሰኛል ማለት እኔ አልወድቅም ሌስ ላይክሊ ነው የምወድቀው ምናምን ብለው ማሰብ፣ ሌላው ባድ ነገር ኤክስፒሪየንስ ከሚያደርግ ይልቅ እኔ ማድረገው በጣም ትንሽ ነው ብለው ኦቨር ኮንፊደንት መሆን። በተለይ ይሄ ነገር ፍሬሽመን ከመጣችሁ በኋላ ታያላችሁ። 12ኛ ክፍል ላይ ኦፕቲሚዝም ባያዝ ያለባቸው ልጆች ብዙ ናቸው ብዬ አላስብም። ቢኮዝ ያስፈራል ቱ ቢ ኦነስት። ፍሬሽመን ላይ ግን 3 መንዝ ነው ተማሪ የሚማረው። ጂፒኤ መጨረሻ ላይ ነው የሚሰራው። ከዛ በኋላ የሆነ ሳምንት ውስጥ ብቻ ነው ዲፓርትመንት ጂፒኤ ምናምን ተብሎ ኤቭሪ ነገር የሚያልቀውና መጀመሪያ ላይ በዚህ በኦፕቲሚዝም ባያዝ ተጠቅቶ የሆነ ተማሪ አይ ዊል ሰኪር ማይ ድሪም ዲፓርትመንት ብሎ ዘና ብሎ ተዝናንቶ 3 መንዝ ሙሉ ስዝናና የሆነ እንትን ላይ ሳምንቱ መጣ አለቀ ምናምን እዚህ ጋር ፋይናል አሳይመንት ከዛ ፋይናሊ የሚፈልጉትን ዲፓርትመንት አይደለም የማይፈልጉትንም ሳይሆን ጭራሽ የማያውቁትን ዲፓርትመንት ነው ጆይን የሚያደርጉት ተማሪዎች። ከዛ በኋላ ጭራሽ ሰምቶ የማያውቁት ይሆናል እስከዛሬ ያልሰሙት ያልተመኙትን ዲፓርትመንት ጆይን ያደርጋሉ። ቢኮዝ ኦፕቲሚዝም ባያዝ አለባቸው። በትክክል መዘጋጀት አለባቸው። ኤቭሪቲንግ አንፕሪዲክተብል እንደሆነ ኤቭሪ ነገር በዚህ ወርልድ ላይ ሰርፕራይዝ እንደሆነ በደንብ አያውቁም። ሶ በትክክል ፕሪዲክት እንዳደረጉ በትክክል እንደሚያውቁ ኦቨር ኮንፊደንስ ለሚሆን ባድ ነገር ሌዝ ላይክሊ ኤክስፒሪየንስ ያደርጋሉ ብለው ስለሚያስቡ ለብዙ ባድ ነገሮች ይጋለጣሉ። ሶ ኦቨር ኮንፊደንት የሆናችሁ ልጆችም በትክክል በአቅማችሁ መሰረት እንድትሆኑ። ኦቨር ኮንፊደንት መሆን ጥሩ ነው፣ ግን ኦቨር ኮንፊደንሳችሁ ደግሞ ስራ እየሰራችሁ እያጠናችሁ ከሆነ ታትስ ሪሊ አፕሪሺየት የሚደረግ ነገር ነው። ሌላው ደግሞ ይሄ በተለይ 12ኛ ላይ አሁን ላይ ያላችሁ ልጆች ለእናንተ የሚሆን እንትን ነው፣ ዘይጋርኒክ ኢፌክት ይባላል። ይሄኛው ዘይጋርኒክ ኢፌክት የሚባለው ምንድን ነው? ብዙ ጊዜ ማይንዳችን ይወቅሰናል። ይሄ የህሊና ጸጸት አይነት ነገር ካለቀው ከጨረስነው ይልቅ ያልጨረስነው ነገር ይታሰብልናል። ማለት አሁን እኮ ብዙ ነገር አጥንታችኋል። ባዮሎጂ 5 ቻፕተር ከቨር አድርጋችኋል። ከኬሚስትሪ 4 ቻፕተር ከቨር አድርጋችኋል። አንድ ቻፕተር ራሱ ሪቫይዝ ባታደርጉ ማይንዳችሁ በዛ ነገር ነው የሚብላላው፣ ማይንዳችሁ በዛ ነገር ነው የሚሰለሰለው እና እሱን ብቻ እንድታስቡ እንድትጨናነቁ አንፊኒሽድ የሆኑ ታስኮች ወርኮች መጨረስ ያለባቸው ሌሎች ቻፕተሮች እንዳሉ እነሱን ነው የሚያወራው። እና እንደውም የሆነ መጽሐፍ ሳነብ ድሮ ትዝ ይለኛል። ቶርሜንተር የሚባል ረባሹ ሰውዬ ማይንዳችን ውስጥ ይመጣል። አልጨረስኩም እኮ ይሄን ነገር ዋይ እሱ አላለቀም እኮ ከዛ ጥያቄ ሊወጣ ይችላል። ሶ በእንደዚህ አይነት ጭንቀትና ወቀሳ
የምትጨነቁ ተማሪዎች ሜክ ኢት ኢዚ፣ በቃ አትጨናነቁ። በተለይ ብዙ ነገር ከበር ካደረጋችሁ ያላለቀውን ነገር ይህን ያክል ራሳችሁን ባታስጨንቁ ደስ ይለኛል። በተለይ ኢንትራንስ አሁን 3 ሳምንት ቀርቷል። ጀስት ለሁሉም ተማሪ የሚሆን ነገር ነው። ጊዜ ካላችሁ ማንበብ አለባችሁ። ከሌላችሁ ግን በምታውቁት ነገር ላይ ኮንፊደንሳችሁን ጨምራችሁ እሱን በትክክል ወደ ውጤት መቀየር የምትችሉበት ስቴት ላይ ለመድረስ ሞክሩ። ከዛ ውጭ ግን ባላለቀው፣ ባልተሰራው፣ ገና ባልተጀመረው ነገር እየተጨነቃችሁ ብዙ የሰራችሁትን ነገር እንዳልሰራችሁ አድርጎ እንድትቆጥሩ ማይንዳችሁ ስለሚያደርግ ከእንደዚህ አይነት ወቀሳ፣ ከእንደዚህ አይነት ብሌሚንግ ራሳችሁን ነፃ ማድረግ አለባችሁ። አጥንታችኋል፣ ጥሩ ፕሪፓሬሽን አድርጋችሁበታል፣ የተወሰነም ቢሆን ጥያቄ ምናምን ሰርታችኋል። ዳስ ሶ ናይስ፣ መስራት ትችላላችሁ። አሁን በየሃይማኖታችሁ ፈጣሪ መጸለይ፣ መልካም ነገር ማሰብ፣ ሚሞሪያችሁን በደንብ ደግሞ አክቲቭ ማድረግ፣ እንደ ደግሞ እንደዚህ አይነት ወቀሳዎች፣ ሲንድሮሞች፣ ባያዞች ነፃ መውጣት ቴን ፋይናሊ በእርግጠኝነት ስኬታማ ትሆናላችሁ። እንደዚህ አይነት የትምህርት ነገር ኤዱኬሽናል ኮንቴንት የሚመቻችሁ ከሆነ ላይክ፣ ሼር፣ ኮመንት ማድረግ እንዳትረሱ። ማንኛውም ጥያቄ ስለ ፈተና፣ ስለ ኢንትራንስ፣ ስለ ፍሬሽመን፣ ስለ ዩኤቲ፣ ስለ ጋት የትኛውም አይነት ጥያቄ ኮመንት ላይ መጻፍ ትችላላችሁ። በጣም በፍጥነት የሚመልስላችሁ ይሆናል። እንደ ሌሎችም ሀቫን ቲዩብ ላይ የሚሰሩ የሚመልሱላችሁ ይሆናል። ከዛ በተጨማሪ በቲክታክ ሀቫን ሚዲያ፣ በዌብሳይት www.havanacademy.com እንደ በቴሌግራም ደግሞ ሀቫን አካዳሚ ላይ ብዙ ሌሎችን ኤዱኬሽን ሪሌትድ የሆኑ መረጃዎችን ማግኘት ትችላላችሁ። በእርግጠኝነት ይጠቅማችኋል። ለሌሎች ሼር ማድረግ እንዳትረሱ። ታንክ ዩ ሶ ማች።